ክርስቶስ ያከበረበትን አንድ ጥቅስ ስጠንሽ። ገናን ያከበረበት ክርስቶስ እንዴት ያከብረዋል? ክርስቶስ አከብረዋል እንኳን እኛ እኮ ነን የክርስቶስ ፍጥረት፣ እኛ እናከብረዋለን እንጂ የተወለደበት እኛን ለማዳን ስለሆነ የተወለደ ክርስቶስ የተወለደበት ቀን ደስታችን ስለሆነ እናከብረዋለን። ደስታችን ከየት አመጣኸው ካልከን መላእክት የመሰከሩለት ነው። ክርስቲያን ልክ ነህ አንተ ትክክለኛ መልስ እየመለስክ ነው። ክርስቲያን ልክ ነህ፣ ትክክል ነው እየመለሰ ነው። ጎበዝ ልክ ነህ ክርስቲያን፣ ትክክለኛ መልስ እየመለስክ ክርስቶስን እንደ ሰው ቆይ አንዴ ሰው ነው ክርስቶስን እንደ ሰው አትዩት እያለ ነው። ተሳስቷል። ትክክል ነው። ክርስቶስ አንድ መልስለት። እንደ ሰው አትዩት እያለ ነው። አርመው። ሰው ነው አይደለም? አይደለም። ክርስቶስ ሰው አይደለም። እንዳትሳሳት። ክርስቶስ ሰው አይደለም። ራሱ አምላክ ነው። ክርስቶስ የተወለደ እንጂ አልተፈጠረም። ክርስቶስ ተወለደ እንጂ አልተፈጠረም። አዳምጥ። መጀመሪያ ስለ ሥላሴ ማንነት ወቅ። አንተ ራሱ ስለ ሥላሴ ማንነት ወቅ። አትሳሳት። ስለ ሥላሴ ማንነት ሳታውቅ ክርስቶስ ማን ነው እንዳታወራ። መጀመሪያ ሥላሴ ማን ነው? እሺ በቃ አንድ ጊዜ ሰው አይደለም እያለ ነው። ስለዚህ ክርስቶስ መልስልህ። ሰው ነው አይደለም? ኢየሱስ ቆይ ይመልስልሃል። አዳም ሰው አይደለም። ልንገርህ ላስረዳ። ቀስ በል እንጂ መሪያ ቀስ በል። ክርስቶስ መልስለት። ሰው ነው አይደለም? ኢየሱስ ሰው ነው አይደለም? ቆይ አንዴ ሰው ነው አይደለም? ኢየሱስ ሰው አይደለም እያለ ነው። መልስ አንድ ጊዜ አለ ቆይ ልመልስልህ ነኝ። ክርስቲያን እዚህ ጋር እንዳትሳሳት የምሞክረው እነሱ የሚያስቡት ሰውና የክርስቶስ ሰውነት እንዳይለያየ ነው። እነሱ የሚያስቡት ሰውነት ቆይ አንዴ ተረጋጋ፣ እንዳታወርዷቸው። አይደለም ይበላል፣ ይጠጣል፣ ይጸዳዳል የሚለውን የሰውኛ ነው የሚያስቡት እነሱ። ይበላል፣ ይጸዳዳል። ብራዘር ችግር የለውም። እግዚአብሔር ከኛ ጋር ምንም አንፈራ። በመጽሐፍ ቅዱስ ተደርከን እናወራ። ከራሳችን ግን እንዲህ ነው። ክርስቶስ አምላክ ነው። አምላክ ሰው ሆነ እንጂ ሰው አምላክ አላደረገም። ቆይ ተረጋጋ። ሰው ሲባል እንደራስ እንዳታስበው ነው። ሰው ሲባል እንደራስ እንዳታስበው ሰው አይደለም እያለ ነው እሱ። ሰው ሲል እንደራስ እንዳታስበው። ይጸዳዳል የሚባለው ሰው ሲባል እንደራስ እንዳታስበው ነው። እሱን ነው ቢውንቱ ማሰብ ያለብህ። ሰው ሲባል እንደራስ እንዳታስበው። ረጋ ብለን አሁን ደግሞ እሱ ይመልስ። ተረጋጋ እያለ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ግን ፍጹም ሰው ሲሆን እንዳንተ አይደለም። እንደኔ ይበላ ነበር፣ ይጠጣ ነበር። እንዳንተ የሚራብ እንዳንተ የሚጸዳዳ አይደለም። ይበላል፣ ይራብ ነበር። ሁለቱንም አሁን አይደል? አዎ ላስረዳ። አሁን ላሳይህ። እሱን ነው የፈለኩት። ቆይ እንደተራበ ላሳይህ። መጽሐፍ ቅዱስ ፍጹም ሰው ነው፣ ፍጹም አምላክ ነው ሲባል እንዳንተ ሰው ነው፣ እኩል ነው እያለ ደረጃን እየሰጠ አይደለም። አሁን ተረጋጋ። አሁን ደግሞ ለእኔ ጊዜ ስጠኝ ለተናገርከው መልስ። ኢየሱስ አይብላም። ቆይ ተረጋጋ። ቀስ እንበልና ለተመልካችን ገንስተው ገባ። ሰው እያዳመጠን ነው። ያለኝ አይደለም እንደሚያታድርግ በጣም ታገስኳችሁ። ይሄ ሰው ያነሳው ነገር አለ። አንደኛ የመጀመሪያው ምንድነው? ኮፊ ከላይ ያለው ሰው አይደለም ብሎ ጀመረ። ኢየሱስን ሰው እንደሆነ ቃል በቃል ኢየሱስ እኔ ሰው ነኝ ያለበትን ላሳይህ ነው። እንዳንተ ሰው አይደለም። ደረጃ አትስጠው። ሚዮት አድርግ። አንተ እኩል አታርገው ነው። ሰው ሲባል እኔ ነኝ ብላ እንዳታስበው እኮ። ይበላል፣ ይጠጣል፣ ይራባል። እሱንም ላሳይህ ነው። አትረብሽ እንጂ እንደምን ወንድ ልጅ አይደለህ እንዴ? ተረጋጋት።